እናታችን እግዚአብሔር ልመናዎትን ይስማዎት። ብዙ ችግር ነው ያለብኝ፣ ጻድቁ ልመናዬን እንዲሰሙኝ በጸሎት አስቡኝ ብለዋል። ጠጋ ብለው ለራሱ ለጻድቁ ነግረው ይሄዱ። እሺ ስራ አጥቻለሁ፣ ስራ ይስጥሽ በሉልኝ። 150 ብር እግዚአብሔር የምትገቡበትን የምትወጡበትን ስራ ይስጣቸው። አባቴን ስለፈወሱልኝ 1000 ብር ቶሎ ቶሎ በሉ። ከኋላ ብዙ ሰው አለ ባካችሁ። ስለት ነው እናቴ። ስለቴን ስለሰሙኝ 1 ጥላ ልጅ ስለሰጡኝ 1 ጥላ አመስግኑላቸው። አሁንም ስለቴን ስለሰሙኝ ስንት ብር ነው? 2000 ብር አመስግኑላት። ስላዳኑኝ ልጅ ስለሰጡኝ 1 ጥላ አመስግኑላቸው። ልጄ ስራ የለውም ነበር፣ ስራ ስላገኘ 1 አኮሻማና ጧፍ። እሺ ልጄ በሰላም ስለተገላገለች 1 ጥላ አመስግኑልኝ። ልጄ ሱስ ውስጥ ገብቶ ነበር፣ ከሱስ ውስጥ ስለወጣልኝ 700 ብር አመስግኑላቸው። የዛሬ 2 ዓመት ጡቴን ኦፕራሲዮን እንዲደረግ ተነገረኝ። ጡቴን ኦፕራሲዮን አልደረግም አልኩ። ሎሚ እምነታቸውን ተቀባው፣ ጻድቁ ፈወሱኝ። ለክብር መግለጫ 1 ባኮሻማ አመስግኑላቸው ባካችሁ። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በጉባኤው ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገም። እጃችሁ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በጉባኤው ሰማይ ፀሐይን ያቆመ እጃችሁ ያሰማል እየደ